ስለምታደምጡን ስለምትከታተሉን እናመሰግናለን። አህመድ ይባላል፣ አህመድ አሊ። አሁን ግን አባ ፊጣ በመባል ነው የምጠራው። እዚሁ አደግን፣ ልጅ ወልደን አሳድገን ሀገራችንን እያገለገሉ ነው። አብይም እዚሁ ተወልዶ ያደገው፣ እኛም እስከ ዛሬ እየኖርን ነው። በሻሻ የገባ ነው በኃይለ ሥላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚሁ ነው ተወልደን ያደግነው። እዚህ የግብርና ስራ እንሰራ ነበር። ቡና እናስተክል ነበር፣ እህል እንዘራ ነበር፣ የንግድ ስራም እንሰራ ነበር። እኔ ልጆቼን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በስራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። በጣም የድሃ ቤተሰብ ነኝ። የገጠር ልጅ ነኝ። እኛ ጋር ቴሌቪዥን የለም። እኔ ቴሌቪዥን ያየሁት አድጌ ነው። መብራት የለም። ከምታሳዝን መንደር ነው የወጣሁት። ዱረቲ ማን ትምህርት ቢያከን እንጅሩ ማን ትምህርት አራበት ወናን አንጃለ። ቀደም ሲል ትምህርት ቤት እዚህ አካባቢ አልነበረም። ስለዚህ ትምህርት ቤት ይቋቋም ሲባል እሺ ደስ ይለኛል ይቋቋም ብዬ የኔም የአካባቢው ህብረተሰብ ልጆችም ይማሩበት ዘንድ የራሴን መሬት ሰጠው። ቴሌም በሳቸው መሬት ላይ ነሳ እንዲያምጥተው በራሳቸው ወጪ ህዝቡ እንዲገለገል ያደረጉ። ክሊኒክም እንዲሆን በጣም ብዙ ለፍተዋል። በተጨማሪም ለመስጂድ መስሪያ፣ ለስልክ ቤትና ለክሊኒክ መስሪያ የሚሆን መሬት ሰጥቻለሁ። መንገድም በወቅቱ ስላልነበረ ለከተማይቱ መንገድ መስሪያ ቦታ ሰጥቼ መንገድ ተሰርቶላታል። ያኔ ከተማዋ ምንም ሰው አልነበረባትም፣ ሳር መሬት ብቻ ነበር። ከተማዋ ብዙ ሳትደራጅ ጣሊያን መጥቶ አፈራረሳት። ጣሊያን ካፈረሳት በኋላ የኃይለ ሥላሴ መንግስት ሲመለስ እሷም ዳግም አገገመች። በዚህ ሁኔታ ነው እንግዲህ በወቅቱ ትምህርት ቤት ስላልነበር ልጆች ትምህርት አጡ። ስለዚህ የትምህርት ቤት የራሴን ቤት በመስጠት ዘማቾች ሲመጡ በርና መስኮት በመግዛት ተማሪ ቤት ሰርተን ልጆች እንዲማሩ አድርገናል። ንጉስ ይላሉ። መንግስት ነው ኮሱ ንጉስ ነው። እኔ ንጉስ ይላል እኔ ሞት ይላሉ። እና እማዬ ተደውልና አንዳንድ ጊዜ ልጄ ምን ሆነሃል ማታ በህልም ያየው አሞ ነበር ወይ ትለኛል። በተለይ እናትየው ልጅ እያለ ትልቅ ሰው እንደሚሆን ስትነግረኝ አላህ ያድርገው ከሆነ እንጠላለን እንዴ አልኩ። ብዙም ቁብ አልሰጠውም ነበር። የምር ነው እኮ እንደዛ ትለኝ ነበር። ተማሪም ለምንም ራይ ሁሉ ነገር ዲሲፕሊንም አስተዳደጓም እናታችን አለ እዚህ በቃ እናትየው በጣም ጎበዝ ናቸው። በጣም ጀግናም ናቸው። ይታወቃሉ። አነጋገራቸው ራሱ ጀግና አነጋገር ነው። አዲስ አበባ ኦቦሌሳ የልጄ የአብይ እናት ከአዲስ አበባ ከወንድሟ ከመምህር በቀለ ጋር ወደዚህ እንደመጣች ላግባት አልኩት። ወንድሟም ከወደደችህ አግባት አለኝ። እሷም ወደደችኝ። በዚሁ መሰረት ጥሎሽ ሰጥቼ በወጉ አገባዋት። ልጆች ተወለዱ፣ ሌሎች ሞቱ። ሴትም ይሄኛው ወንድ ልጅም ተወልዶ በዚሁ ሁኔታ ነው 6 ልጆችን ከአብይ እናት ጋር ያፈራ ነው። ሌሎች ሞቱ። ከነዚህ ውስጥ 3ቱ ሴት ሲሆኑ 3ቱ ደግሞ ወንዶች፣ አጠቃላይ 6 ነበሩ። አሁን በህይወት ያሉት 3 ሲሆኑ ከአብይ ጋር 2 ወንድና 1 ሴት አለች። ሌሎች 3 ልጆች ሞተዋል። አንዱ ወንድ ልጄ ከድር የሚባለው በፖለቲካ ምክንያት ተገደለብኝ። ከወንድሙ ከከድር ሞት በኋላ ነው አብይ ወደ አዲስ አበባ የገባው። በአጠቃላይ 16 ልጆችን ወልጄ አንድም ቀን ተቀያይመን አናውቅ። ለምን ተብሎ ከዚህ መጥቶ ወስዶኝ ሀጅ አድርግ ብሎኝ የሀጂ ልብስ ገዝቶልኝ ሀጅ እንዳደርግ ረድቶኛል። የኔንም የእናቱንም ችግር ይፈታ ነበር። ሰላማዊ ሰው ነው። በሱና በኔ መካከል በፍጹም ጥላቻ አልነበረም።
ተፈጥሮም አያውቅም። በምን ምክንያት አንድም ቀን ጋሪ ወጀታ መጋሪ ወጀታ በያፍስ ኖፊስ ጋሪ ወጀታ እስካሁንም ቀጥሏል። ነገር አናቲ ገመቸው ጉዳይ ናደገስ እንኳን አመት ኡመን ደስታ ነው የተሰማኝ። በጣም ከልክ በላይ ተደስቻለሁ። እኔ ብቻ አይደለሁም፣ ሁሉም የአካባቢ ህብረተሰብ ደስታውን በተለያየ መንገድ እየገለጸ ነው። ጅማ፣ አጋሮ፣ በሻሻ ከብት በማረድ ዱዓ በማድረግ ላይ ነው። አባቴ ራቆታቸው ነው ባንታጎ ነበር ደክሞ የተኙና ራቆታቸው ነው ተነስተው ባንታቸው ተነስተው ነው ቴሌቪዥን ለማየት የመጡት። ይሄ እንኳን የተወለደበት አካባቢ ነው። ትናንት ከጌራ ድረስ በመምጣት እቤት እየመጡ ይመርቁኛል። አብይ የሁሉም ልጅ ነው። እስላም፣ ክርስቲያን፣ ኦሮሞ፣ አማራ የሚባል ነገር አያውቅም። ሁሉንም በኩል አይን ያያል። የእንግዳ ብዛት ሰሞኑን እያጨናነቀኝ ነው ያለው። የተወለደበት አካባቢ ብቻ ሳይሆን ከአጎራባች ወረዳዎች ጭምር እየመጡ እየመረቁኝ ነው። አስደሰተን፣ አኮራን፣ ስማችንን አስጠራ እያለ ነው ህብረተሰቡ። ደስታችን የአንድ ህብረተሰብ ደስታ ብቻ አይደለም። ወጣቱ፣ ሽማግሌው፣ ሴት፣ ህፃን፣ አዋቂው በጋራ በመደሰት ላይ ነው። የእሱን ማንነት እኔ ሳልሆን ህዝብ ይመሰክርለታል። ለድሆች ችግር ደራሽ ነው። ለእኔ ቢጤ ቆርቆሮ በመግዛት ቤት ያሰራል። እዚህም ሆነ አጋሮ ሁሉንም ያገለግላል። ትናንት ማታ አባቴ መጥተው ነበርና ከገጠር ከእናንተ ጋር ስብሰባ እንዳለኝ ነገርኳቸውና መርቅልኝ አሉ። የመጡት እግራቸው ታሞ ጅማ እቺ ጣታቸውን ቆረጧትና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ። መሄድ አልቻሉም። በጣም ያማቸው ነበር። ከትናንትና ወዲያ ሕክምና አገኙ። እዚህ መድኃኒት ተሰጣቸው እና ቀኑ ሙሉ ፎይ ብሎ ስለዋሉ ከእግዚአብሔር በታች እኮ እነዚህ ሙያተኞች ፈዋሽ ናቸው፣ ስሰቃይ ነበርና መርቅልን አሉ።